ገንዘብ ማለት ነው። ቁጠባ ሲባል ሌላ አይደለም። ነገ ልጆች ሲያድጉ ኮሌጅ የሚማሩበት ወዘተ ሊሆን ይችላል። ቤት መስራት የሚያስብ ካለ ደግሞ ቤት የሚሰራበት ቁጠባ ማለታችን ነው። ነገ በጥሮታ ከስራ ዓለም ስንሰናበት ብለን የምናስቀምጠው ቁጠባ ማለት ነው። ለሕክምና ብለን የምናስቀምጠው ቁጠባ ማለት ነው። ለሌላ የምንለው ነውና ፈጥነን ይሄን የቁጠባ ጉዳይ መልክ ማስያዝ በጣም አንገብጋቢ ነው የሚሆነው። በጣም በርካታ ሀገራት 20 በመቶ 30 በመቶ ከገቢያቸው ይቆጥባሉ። 30 በመቶ እኔ አውሮፓ ስማር በጣም እንትን ያደረገኝ አንድ ጉዳይ ከቻይና የመጡ ተማሪዎች ነበሩ ከኔ ጋር። በጣም ብዙ ናቸው፣ በጣም ብዙ እና ያኔ ሳስበው እንዴት አንድ የቻይና ቤተሰብ አውሮፓ ድረስ በግል ልጁን ልኮ ማስተማር ይችላል የሚል ይከብደኝ ነበር። እና ቤተሰቦቻቸው ምን እንደሚሰሩ ስጠይቃቸው ብዙዎቹ አስተማሪዎች ናቸው፣ የመንግስት ሰራተኞች ናቸው ወዘተ። የነዚህ ደሞዝ እንትንም ይታወቃል ሪሊ። እና እንዴት አድርገው ነው ልጆቻቸውን አውሮፓ ድረስ የሚያስተምሩት የሚል እንትን ያደርገኝ ነበር። ሳይ የቁጠባ መጣናቸው ነው 30 በመቶ 40 በመቶ ከገቢያቸው ለ20 ዓመት 30 ዓመት አስቀምጠው ነው ልጆቻቸውን አውሮፓ አሜሪካ ድረስ የሚያስተምሩት። 5 ሳንቲም አያባክኑ። አሁን በሀገር ደረጃ ገንዘባቸው የት እንዳለ ያው ሁላችሁ የምታውቁት ይመስለኛል። በጣም ትልቅ የቁጠባ እንትን ነው ማጠራቀም የቻሉት። ስለዚህ ቶሎ ብለን የቁጠባ እንትናችንን ማስተካከል እንዳለብን ነው። ብዙ ጊዜ ከዚህ አንጻር ተያይዞ የሚነሳው ያው ገቢያችን ትንሽ ስለሆነ መቆጠብ አንችልም የሚል ነው። በጽንሰ ሀሳብ ደረጃ ቁጠባን የሚወስኑ ጉዳዮች ምንድን ናቸው ብለን እኒ በእርግጥም የመጀመሪያው ገቢ ነው። ያው ትልቅ ገቢ ያለው ሰው ከፍ ያለ ቁጠባ የመቆጠብ አቅም አለው። የመቆጠብ አቅም ይቆጥባል ማለት አይደለም። ዝቅተኛ ገቢ ያለው ደግሞ አነስ ያለ ሊቆጥብ እንደሚችል መገመት ይቻላል። ግን ድሃ መቆጠብ አይችልም ከሚል ከተነሳን መንገዱ ዝግ ነው። በቃ ድሃ አያድግም፣ ድሃ አይሻሻልም ማለት ነው። ድሃ ካልቆጠበ አይማርም፣ ልጆቹን አያስተምርም፣ ቤት አይሰራም፣ ንብረት አያፈራም፣ ድሃ እንደሆነ ይቀራል ነው። ካልቆጠብን ወይም መቆጠብ አንችልም ብለን ከተነሳን አንቆጥብም፣ ኢንቨስትመንት አይኖርም፣ እድገት አይኖርም፣ መሻሻል አይኖርም፣ ካዙሪቱ መውጣት